የዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ታኅሳስ 7 ቀን 2018 የዕለተ ማክሰኞ አጫጭር መረጃዎችን እንደሚከተለው እናቀርባለን። እስከ ፍጻሜ ድረስ አብራችሁን ከኛ ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በአማራ ክልል ታኅሳስ 7 ቀን 2018 በአሚኮ የአማራ ዲሞክራሲያዊ ኃይል ንቅናቄ ኢህአዴንን በወቅታዊ የጸጥታ ሁኔታ ላይ መግለጫ ሰጥቷል። ሙሉ መረጃውን እናቀርብላችኋለን። በወቅታዊ የጸጥታ ሁኔታ ላይ ከአዴፓ የተሰጠ መግለጫ። በኢትዮጵያ ፖለቲካ ንቁ ተሳትፎ በማድረግ የሚታወቀው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን በቅርቡ ሶስተኛ መደበኛ ጠቅላላ ጉባኤውን ባደረገበት ወቅትም ከድርጅታዊ መዋቅር ባለፈ ሀገራዊና ክልላዊ ጉዳዮች ላይ ጠለቅ ያለ ውይይትና ምክክር ማድረጉን መግለጻችን የሚታወስ ነው። በጉባኤው ከተነሱ አጀንዳዎች ውስጥም የክልሉ አሁናዊ አሳሳቢ የጸጥታ ሁኔታና የመፍትሄ አቅጣጫዎች ሰፊውን ጊዜ የወሰደ እንደነበረ፣ በመጨረሻም ጉባኤተኛው ከነገሩ አሳሳቢነትና ጥልቀት አንጻር በአጭር ጊዜ ውስጥም በስራ አስፈጻሚ ደረጃ ድጋሚ ተወያይቶ መግለጫ እንዲሰጥ ዘንድ የቤት ስራ ተሰጥቶት ነበር ሲል ገልጿል። በመሆኑም የጎንደር ስራ አስፈጻሚ ኮሚቴ በወቅታዊ የጸጥታ ሁኔታና መፍትሄዎች ዙሪያ የበለጠ ውይይትና ምክክር አድርጓል ሲል አስታውቋል። ኢዴሃን ህዝባችን ላይ እየደረሰ ያለው ህልውናን የሚያሳጣና የተለያዩ ጉዳቶችን እየዳረገበት ለሚገኘው ህብረተሰባችን መከራ ይቁም ሲልም አስታውቋል። በመፍትሄው ድርድርና ውይይት እንዲሆንም ያመለከተው በጊዜያዊነት እነዚህ 6 ነጥቦች ላይም በሁሉም ኃይሎች በኩል ልዩ ትኩረት ሰጥቶ እንዲሰራ ያሳስባል። አንደኛም በሁሉም የክልሉ አካባቢዎች የስርቆት፣ የእገታ እንዲሁም የግድያ ወንጀሎችን እጅጉን እየተበራከተ መጥቷል በማለትም አስታውቋል። ማህበረሰባችን በሰቀቀን ለመኖር ተገዷልም ብሏል። በመሆኑም የወንጀሉ ተዋናዮች እንዲለዩ፣ ማህበረሰባዊ ፍትህ እንዲመጣና ህዝባችንም እፎይታ እንዲያገኝ እንጠይቃለን ሲል ገልጿል። ሁለተኛ እንደ ማዳበሪያ፣ ምርጥ ዘርና መሰል የግብርና ግብዓቶች በግጭቱ ምክንያት በወቅቱ ማሰራጨት ባለመቻሉ የግብርና ምርት በከፍተኛ ደረጃ እየቀነሰ መጥቷል ብሏል። የተመረተውም ቢሆን በመንገድ መዘጋት፣ በቀረጥ እና ዝርፊያ ምክንያት የገበያ ትስስር ስለተዳከመ ህዝባችን እጅጉን ተጎድቷል ሲል ገልጿል። ስለሆነም ሁለቱንም ኃይሎች በዚህ ዘርፍ ላይ ልዩ ጥንቃቄ እንዲያደርጉ እናሳስባለን ሲል ገልጿል። ሶስተኛ ለማህበረሰባችን ሁለንተናዊ እድገት ከፍተኛ ሚና ያላቸው በክልሉ በንግድና በተለያዩ ኢንቨስትመንቶች የተሰማሩ ባለሀብቶችን ጨምሮ በተለያየ ሁኔታ ተጠያቂ መሆናቸውና ይህንን ሽሽት ስራቸውን ትተው ወደ ትልቅ ከተሞች መፍለሳቸውን መረዳት ችለናል ሲል ገልጿል። ስለሆነም የህዝባችንን ስቃይ ለመቀነስ ንግድና ኢንቨስትመንቶችን እንዳይቋረጡ ለእነዚህ ባለሀብቶች ልዩ ጥበቃና ከለላ ይደረግ ዘንድ እናሳስባለን ሲል አብራርቷል። አራተኛም በብዙ የክልሉ አካባቢዎች በተለይ በገጠራማ ክልል ባለፉት 2 ዓመታት ትምህርት ቆሞ እንደነበር፣ በዚህም ትውልድ ተሻጋሪ ማህበራዊ
ጉዳት እንደደረሰም ተረድተናል ሲል አስታውቋል። በዚህ ዓመትም በአንጻራዊ የተሻለ ትምህርት የማስጀመር ሂደት እንዳለም የምንገመግም ሲሆን ሂደቱ ልዑል ሆኖ ዘንድ እንዲቀጥልም እናስታውቃለን ሲል አስታውቋል። አምስተኛ በጦርነቱ የህዝብ ሀብት የሆኑ መሰረተ ልማቶች ላይ ጉዳት መስተናገዱን ለማወቅ ችለናል ሲል አስታውቋል። በመሆኑም የጤና ተቋማት፣ ትምህርት ቤቶች፣ ቤተ እምነቶችና ቅርሶች ልዩ ጥበቃና ከለላ እንዲደረግላቸው ዘንድ እያስጠነቀቅን ጉዳት የደረሰባቸው ተቋማትም በቶሎ እንዲጠገኑና ወደ አገልግሎት እንዲመለሱ እናሳስባለን ሲል አስታውቋል። ስድስተኛና በመጨረሻም በክልሉ በሚደረገው ጦርነት ልዩ ሀገር የማፍረስ ተልዕኮ ያላቸው የውስጥና የውጭ ኃይሎች መኖራቸውን ታዝበናል ሲል ገልጿል። እነዚህ ህዝባችንን ጥተን ጠላት የሆኑ ኃይሎችን ከዚህ ድርጊታቸው እንዲታቀቡ እናስጠነቅቃለን ሲልም አብራርቷል። ጠላትን የሆኑ ኃይሎችን ከመደገፍና እነሱን ከማጋለጥ ይልቅንስ እነሱን መደገፋቸውን የተለያዩ ባንዳዎች በአካባቢው እንደሚገኙም ተረድተናል ሲል አስታውቋል። ስለዚህ በአማራ በተለያዩ አካባቢዎች ባንዳዎችንና ሰርጎ ገቦችን ከመደገፍና ከመርዳት ራሳቸውን እንዲቆጠቡ ሲል አስታውቋል። የአማራ ዲሞክራሲያዊ ኃይል ንቅናቄ ኢህአዴን ታኅሳስ 7 2018 ያስተላልፈው መረጃ ነበር። እኛም እንደሚከተለው አሰምተናቸዋል። በመጨረሻም ታኅሳስ 7 ቀን 2018 በመድረኩ በኩል የርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ በሆኑት በክልሉ መንግስት በዛሬው ዕለት የተለያዩ የስራ ልምዶችን በማካፈል መመረቃቸውንም አስታውቋል። በዛሬው ዕለት በተለያዩ አካባቢዎች በተለይ በአማራ ክልል የተለያዩ በልማት ዘርፍ የተሰማሩ በከብት ማድለብ፣ በአትክልትና ዶሮ እርባታ እንዲሁም የተለያዩ የግብርና ስራዎች ላይ የተሰማሩ ወጣቶችን ዛሬ አስመርቋል። ክቡራን አድማጮቻችን እስካሁን የሰማችሁትን ይመስል ነበር። ነገ በአዲስና ትኩስ መረጃዎች እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ ሁላችሁ እናመሰግናለን ባይ